የሄልዝ ኤጁኬሽን ቻናላችን ተከታታዮች እንኳን በድጋሚ ወደዚህ ቻናል በሰላም መጣችሁ። በዛሬው ዕለት የምንማማርበት የጤና አጠባበቅ ትምህርት ርዕስ ትኩረት የሚያደርገው የዝንጀሮ ፊንጣጣ በሽታ ወይም ሞንኪ ቦክስ ማለት ምን ማለት ነው የሚለው ላይ ትኩረት አድርገን እንማማራለን። አብራችሁን ቆዩ። ለዚህኛው ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቋሚ ቤተሰብ ቢሆኑ ለወደፊቱ በተከታታይ የምሰራቸው ቪዲዮዎች ለእናንተ ተደራሽ እንዲሆኑ ለማድረግ ስለሚያስችላችሁ አሁን በቀጥታ ወደ ዕለቱ ፕሮግራም አብረን ስንቆይ የዝንጀሮ ፊንጣጣ በሽታ ወይም ሞንኪ ቦክስ ማለት ምን ማለት ነው፣ እንዴትስ ይመጣል የሚለውን ነገር እናያለን። የዝንጀሮ ፊንጣጣ በሽታ ከሰው ወደ ሰው ወይም ከእንስሳት ወደ ሰው እንዴት ሊተላለፍ ይችላል የሚለውን ነገር እናይና በዝንጀሮ ፊንጣጣ በሽታ የተጠቁ ሰዎች ምን አይነት ምልክቶችን ሊያሳዩ ይችላሉ የሚሉትን ዋና ዋና ነጥቦች ላይ ትኩረት አድርገን እንማማራለን ማለት ነው። አሁን ወደ መጀመሪያው ፖይንት ወስዳችሁ የዝንጀሮ ፊንጣጣ በሽታ ወይም ሞንኪ ቦክስ ከሰው ወደ ሰው በቀላሉ ከሚተላለፉ በሽታዎች አንዱ ሲሆን በዝንጀሮ ፊንጣጣ ቫይረስ አማካኝነት የሚመጣ በሽታ ነው ማለት ነው። እንግዲህ የዝንጀሮ ፊንጣጣ በሽታ የያዛቸው ሰዎች አብዛኛዎቹ ሙሉ በሙሉ የመዳን እድል ሲኖራቸው፣ በጣም ጥቂት የሚባሉት በቫይረሱ የተጠቁ የህብረተሰብ ክፍሎች ግን በከፍተኛ ሁኔታ ሊታመሙ ይችላሉ። የዝንጀሮ ፊንጣጣን የሚያመጣው ቫይረስ ተፈጥሯዊ መገኛው ምን እንደሆነ በግልጽ ባይታወቅም ትናንሽ አጥቢ እንስሳቶች ላይ ግን በስፋት እንደሚገኝና እነዚህን እንስሳት ይበልጥ እንደሚያጠቃቸው ጥናቶች ይጠቁማሉ ማለት ነው። ለምሳሌ የዝንጀሮ ፊንጣጣ ቫይረስ በቀላሉ ከሚያጠቃቸው አጥቢ ትንንሽ እንስሳቶች መካከል ዝንጀሮዎች ይጠቀሳሉ ማለት ነው። ስለዚህ የዝንጀሮ ፊንጣጣ በሽታ ከዝንጀሮዎች ወደ ሰው የመተላለፍ እድል ሊኖረው እንደሚችል ይገመታል ማለት ነው። እንግዲህ ይህ የዝንጀሮ ፊንጣጣ በሽታ ዓለም አቀፋዊ የጤና ችግር ከሆኑ በሽታዎች አንዱ ሲሆን አሁን ግን ከዓለም አቀፋዊ አሳሳቢ የጤና ችግርነቱ ባለፈም የእኛም ሀገር የትኩረት ማዕከል እንዲያገኝ ከሆኑት በሽታዎች አንዱ ነው ማለት ነው። ስለዚህ ይህንን በሽታ ለመከላከል ወይም ቢይዘን እንኳ በወቅቱ አስፈላጊውን የሕክምና ክትትል ለማድረግ ስለ በሽታው ምንነት፣ ስለ መተላለፊያ መንገዱና በሽታ የያዛቸው ሰዎች የሚያሳያቸው ምልክቶች ምን እንደሆኑ ማወቁ ቶሎ ወደ አቅራቢያ ወደሚገኝ ጤና ጣቢያ ለመሄድ ስለሚጠቅመን በደንብ ብታውቁት መልካም ነው ማለት። ስለዚህ የዝንጀሮ ፊንጣጣ በሽታ ምንድነው፣ እንዴት ሊተላለፍ ይችላል የሚለውን ነገር ስንመለከት ተመልክተናል ማለት ነው እና በደንብ የተረዳችሁት ይመስለኛል። ውድ የቻናላችን ተከታታዮች የዝንጀሮ ፊንጣጣ በሽታ ምንድነው፣ በምንስ አማካኝነት ይመጣል የሚለውን ነገር በደንብ ተረድታችኋል ብዬ አስባለሁ። እስኪ አሁን ደግሞ የዝንጀሮ ፊንጣጣ በሽታ እንዴት ከሰው ወደ ሰው ወይም ከእንስሳት ወደ ሰው ሊተላለፍ እንደሚችል እንመልከት። እንግዲህ የዝንጀሮ ፊንጣጣ በሽታ በቫይረስ አማካኝነት የሚመጣ በሽታ ሲሆን ከሰው ወደ ሰው በቀላሉ የሚተላለፍ አይነት በሽታ እንደሆነ በመጀመሪያው ክፍል አይተናል። አሁን እንዴት ይተላለፋል የሚለውን ነገር ስንመለከት በዋናነት ከሰው ወደ ሰው የሚተላለፍባቸው መንገዶች አንደኛው ቀጥተኛ በሆነ አካላዊ ንክኪ አማካኝነት ቫይረሱ ከአንድ ሰው ወደ አንድ ሰው ሊተላለፍ ይችላል። ይህ ማለት ምን ማለት ነው? ዳይሬክት ኮንታክት የምንለው ማለት ነው በእንግሊዝኛው። አንድ በዝንጀሮ ፊንጣጣ ቫይረስ የተጠቃ ሰው ጋር በምናደርገው አካላዊ ንክኪ አማካኝነት ሊይዘን ይችላል ማለት ነው፣ ወይም ልንጠቃ እንችላለን። ለምሳሌ የቆዳ ለቆዳ ንክኪ፣ የአፍ ለአፍ ንክኪ፣ የአፍ ለቆዳ ንክኪ ወይም የፊት ለፊት ንክኪ ወይም ስንሳሳም ማለት ነው በምናደርጋቸው ቀጥተኛ የሆነ አካላዊ ንክኪ አማካኝነት የዝንጀሮ ፊንጣጣ ቫይረስ ሊይዘን ይችላል ማለት ነው። ሁለተኛው ቫይረሱ ሊተላለፍባቸው የሚችለው መንገድ ምንድነው? አንድ በዝንጀሮ ፊንጣጣ ቫይረስ አማካኝነት የተጠቃ ሰው ሲተነፍስ ወይም ሲያወራ ከውስጡ በሚወጡት ፓርቲክሎች አማካኝነት ወደ ጤነኛው ሰው የመተላለፍ እድሉ ሊኖር ይችላል። በተለይ በሽተኛውና ቫይረሱ በውስጥ የሌለበት ሰው በመካከላቸው ያለው ርቀት በጣም አጭር ከሆነ ቫይረሱ የመተላለፍ እድሉ ሊኖረው ይችላል ማለት ነው። ይህ አይነት የመተላለፊያ መንገድ ዳይሬክት ፕሮጀክሽን ብለን የምንጠራው አይነት የመተላለፊያ መንገድ ይሆናል ማለት ነው እና
ንክኪም ባይኖር ግን በአየር አማካኝነት ቅርብ ለቅርብ ከሆን የፊንጣጣ ቫይረሱ ሊተላለፍብን ይችላል ማለት። ሶስተኛው እንግዲህ በዝንጀሮ ፊንጣጣ ቫይረስ የመያዝ እድላችን ደግሞ ከፍተኛ የሚሆነው ከአንድ በላይ የወሲብ አጋር ወይም መልቲሴክሱዋል ፓርትነር ያላቸው ሰዎች በዝንጀሮ ፊንጣጣ ቫይረስ አማካኝነት የመጠቃት እድላቸው በጣም ከፍተኛ ነው ይሆናል ማለት ነው። አራተኛው ቀጥተኛ ባልሆነ መንገድ ቫይረሱ ሊተላለፍ ይችላል ማለት ነው። ይህ ማለት ምን ማለት ነው? በዝንጀሮ ፊንጣጣ ቫይረስ አማካኝነት የተበከሉ እቃዎችን ወይም ቁሳቁሶችን በምንጠቀምበት ሰዓት በዝንጀሮ ፊንጣጣ ቫይረስ የመጠቃት እድላችን ከፍተኛ ሊሆን ይችላል። ለምሳሌ ለሕክምና አገልግሎት ሲባል የምንጠቀማቸው መርፌዎች ይኖራሉና በዝንጀሮ ፊንጣጣ ቫይረስ አማካኝነት የተጠቃን ሰው ባከምንበት መርፌ በደንብ ንጽህናው ባልጠበቀ መልኩ ስራ ላይ ሳናደርግ ወይም ሳይደረግ ሌላ ሰው በሚወጋበት ወይም በሚጠቀምበት ሰዓት የመተላለፍ እድሉ ሊኖር ይችላል። እንዲሁም ደግሞ ባህላዊ በሆነ መንገድ አካላዊ ንቅሳት ይደረጋል። እንደዚህ በዝንጀሮ ፊንጣጣ ቫይረስ አማካኝነት የተጠቁ ሰዎች በተነቀሱበት መንቀሻ ሌላ ሰው የሚነቀስ ከሆነ ቀጥተኛ ባልሆነ መንገድ የዝንጀሮ ፊንጣጣ ቫይረሱ ሊተላለፍ ይችላል ማለት ነው። ሌላኛው በእርግዝና ወቅት ከእናት ወደ ጽንሱ የዝንጀሮ ፊንጣጣ ቫይረሱ ሊተላለፍ ይችላል ማለት ነው። ያ ማለት በቨርቲካል ትራንስሚሽን የምንለው የመተላለፊያ መንገድም ይሰራል ማለት ነው። ለዝንጀሮ ፊንጣጣ በሽታ መተላለፊያ መንገድ አንደኛው ነው ማለት ነው። ስለዚህ የዝንጀሮ ፊንጣጣ ቫይረስ ከእናት ወደ ልጅ ሲተላለፍ በጽንሱ ላይ የሚያስከትለው አሉታዊ የጤና ችግር ይኖራል ማለት ነው። አንደኛው ጽንሱ በራሱ ሙቶ የመወለድ እድሉ በጣም ከፍተኛ ሊሆን ይችላል። የጽንስ ማቋረጥም ሊያጋጥም ይችላል ማለት ነው። እድሜውን ሳይጨርስ ማለት ነው። የእርግዝና ጊዜውን ሳይጨርስ የጽንስ ማቋረጥ ሊያጋጥም ይችላል ማለት ነው። ስለዚህ በቀጥታም ሆነ ቀጥተኛ ባልሆነ መንገድ ከሰው ወደ ሰው የዝንጀሮ ፊንጣጣ ቫይረስ የሚተላለፍባቸው መንገዶች እነዚህ ናቸው ማለት ነው። ሌላኛው ከእንስሳት ወደ ሰው ሊተላለፍ ይችላል። እንዴት የሚለውን ነገር ስንመለከት አንደኛ በእንስሳት በዝንጀሮ ፊንጣጣ ቫይረስ የተጠቃ እንስሳ እኛን የሚነክሰን የሚዋጭረን በአጋጣሚ ከተገኘ ቫይረሱ ወደኛ የመተላለፍ እድሉ ሊኖር ይችላል። አውሬውን ወይም እንስሳቶችን የሚያድኑ የህብረተሰብ ክፍሎች አሉ። በአደን ወቅት በሚያጋጥም ችግር በቫይረስ የመጠቃት እድላችን ሊኖር ይችላል። እንዲሁም ደግሞ እነዚህ በዝንጀሮ ፊንጣጣ ቫይረስ የተጠቁ እንስሳትን የሚመገቡ የህብረተሰብ ክፍሎች አሉ ማለት ነው። ስለዚህ በዚህን ወቅት ቫይረሱ ከአንዳችን ወደ ሌላኛችን የመተላለፍ እድሉ በጣም ከፍተኛ ነው የሚሆነው ማለት ነው። ውድ የቻናላችን ተከታታዮች አሁን የዝንጀሮ ፊንጣጣ ቫይረስና በሽታ ምን እንደሆነና በሽታው ከአንዱ ወደ አንዱ እንዴት ሊተላለፍ እንደሚችል አይተናል። አሁን እስኪ የዝንጀሮ ፊንጣጣ ቫይረስ ያጠቃቸው ሰዎች የሚያሳዩቸው ዋና ዋና ምልክቶች ምንድናቸው የሚለውን ነገር እንመልከት። በዝንጀሮ ፊንጣጣ ቫይረስ ወይም ሞንኪ ቦክስ የተጠቁ ሰዎች ምን አይነት ምልክቶች ሊያሳዩ ይችላሉ የሚለው ነገር ስንመለከት እንግዲህ በአብዛኛው በቫይረሱ የተጠቁ ሰዎች በአንድ ሳምንት ጊዜ ውስጥ ምልክት ሊያሳዩ ይችላሉ። ሆኖም ግን የተወሰኑት በአንድ ቀን ውስጥ ምልክት ሊያዩ ይችላሉ። በጣም ሲረዝም ደግሞ እስከ 21 ቀን ድረስ ቆይተው ምልክቶችን ሊያዩ ይችላሉ ማለት ነው። ስለዚህ አብዛኛው ግን በአንድ ሳምንት ውስጥ የዝንጀሮ ፊንጣጣ በሽታ ምልክቶችን ይዩ እንጂ በጣም ዘግይተው ሊያዩ የሚችሉ የህብረተሰብ ክፍሎች እንዳሉ መረጃዎች ይጠቁማሉ ማለት ነው። በዝንጀሮ ፊንጣጣ ቫይረስ የተጠቁ ሰዎች ከሚያሳዩቸው ዋና ዋና ምልክቶች ውስጥ ጥቂቶችን ስንመለከት አንደኛ በፊት ላይ ሽፍታ መውጣት ሊያጋጥም ይችላል ማለት ነው። ሌላኛው የሊምፍ ኖድ ማበጥ ወይም ከፍ ማለት ሊያጋጥም ይችላል። ትኩሳት ሊኖረው ይችላል። የራስ ምታት ሊኖር ይችላል። የጀርባ ህመም ሊያጋጥም ይችላል። የአቅም ማነስ ሊኖር ይችላል። እንዲሁም የጡንቻ ህመም ወይም እብጠት ሊያጋጥመን ይችላል ማለት ነው። ስለዚህ በአብዛኛው በዝንጀሮ ፊንጣጣ ቫይረስ የተጠቁ ሰዎች እነዚህን ምልክቶች ሊያሳዩ ይችላሉ ማለት ነው። እነዚህን ምልክቶች ካዩ በኋላ ምልክቶቹ በአማካኝ ከ2 እስከ 4 ሳምንት ውስጥ ሊቆዩ ይችላሉ እየታዩ ማለት ነው። ሆኖም ግን የሰውነት በሽታን የመከላከል አቅማቸው በጣም የተዳከመባቸው የህብረተሰብ ክፍሎች ላይ ምልክቶቹ
ከዚህም በላይ ሊቆዩ ይችላሉ ማለት። 4 ሳምንት በላይ የቆየ ጊዜም ሊኖራቸው ይችላል ማለት። ውድ የሄልዝ ኤጁኬሽን ቻናላችን ተከታታዮች የዝንጀሮ ፊንጣጣ በሽታ ማለት ምን ማለት ነው? መተላለፊያ መንገዱ ምንድነው? ዋና ዋና ምልክቶቹ ምንድናቸው? የሚሉትን ነጥቦች በተመለከተ በቂ መረጃ አግኝታችኋል ብዬ አስባለሁ። በቀጣይ የዝንጀሮ ፊንጣጣ በሽታ እንዴት መከላከል እንችላለን የሚለው ላይ ትኩረት ያደረገ የጤና አጠባበቅ ትምህርት ይዤላችሁ እመጣለሁ። እስከዛው ድረስ ግን ባይ 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 ባይ።